shares with a story. ቀበሮውና ቀጭኔዋ ቀጭኔ ቀበሮ። ከዕለታት አንድ ቀን በአንድ ጫካ ውስጥ የሚኖሩ አንድ ቀበሮና አንድ በጣም ረጅም ቀጭኔ ነበሩ። ቀበሮ ሁል ጊዜ ለየት ያሉ ነገሮችን ማድረግ ይወዳል። መመራመርና አዳዲስ ነገሮችን መሞከር ያስደስተዋል። ቀጭኔዋ ግን በጣም የተረጋጋች ናት። ረጅም ስለሆነች ሁሉንም ነገር ማየት ትችላለች። አንድ ቀን በጫካው ውስጥ ዞር እያሉ እያለ የሆነ የሚያምር ወርቃማ የሙዝ ዛፍ አገኙ። ነገር ግን ዛፉን የሚጠብቅ አንድ ኃይለኛ በቀቀን አለ። በቀቀኑ ሙዝ አይሰጣችሁም የሚል ታፔላ ለጥፏል። ቀበሮ እዚህ ወርቃማ ዛፍ ላይ ካሉት ሙዞች መቅመስ አለብን፣ ግን ቀስ ብለን ተደብቀን ወይንም አታለን ነው የምንወስደው አለ። ከዚያም ቀጭኔዋ ጥቁር መነጽር ለበሰችና ከበቀቀኑ ፊት ለፊት ቆማ መደነስ ጀመረች። ቀበሮው ደግሞ ቀስ ብሎ እያደባ ከቀጭኔዋ ጀርባ አልፎ ወደ ወርቃማው ዛፍ ተጠጋ። በቀቀኑ ቀበሮውን በድንገት አየውና ሙዝ አይሰጣችሁም ብሎ ጮሆባቸው፣ ከዚያም እያሯሯጠ አባረራቸው። ቀበሮውና ቀጭኔዋ እየሮጡ ተመለሱ። ከዚያም ቀበሮ ተስፋ አልቆረጠም። ከወርቃማው ዛፍ ትንሽ ራቅ ብሎ የሚገኝ አንድ ዛፍ ላይ ወጣ። ከዚያም ቀርቀሃና ገመድ ተጠቅሞ አንድ መስፈንጠሪያ ሰራ። መስፈንጠሪያው ላይ ተቀመጠና በአየር ላይ ወደ ወርቃማው ዛፍ ተወረወረ። ነገር ግን የሆነ ማንጎ የተከመረበት ቦታ ላይ አረፈ። ቀበሮም ሙዙን አላገኘሁትም፣ ግን ይህም ጥሩ ነው አለ። ከዚያም ቀጭኔዋ አንድ ቆንጆ ሐሳብ አመጣች። ለምን ሄደን በቀቀኑን አንጠይቀውም አለች። ቀበሮም እንጠይቅ አለ። ቀጭኔዋ ከቀበሮ ጋር ሆነው የተለያየ ፍራፍሬ በመጠቀም አንድ ትልቅ ኬክ ሰሩ። ከዚያም ቀጭኔዋ ኬኩን ይዛ ወደ በቀቀኑ ሄደች። ቀበሮው ደግሞ ከቀጭኔዋ ጀርባ ሆኖ ተከትሏት ሄደ። በቀቀኑ ኬኩን ሲያይ በጣም ተደሰተ። ለኔ ነው አለ። ቀጭኔዋም የምንሰጥህ ግን ለኛም ከወርቃማው ሙዝ የምንሰጠን ከሆነ ብቻ ነው አለችው። በቀቀኑም በሐሳባቸው ተስማማ። ኬኩን ተቀበለና ከወርቃማው ዛፍ ሙዞች ወረወረላቸው። ከዚያ ሁሉም የሚፈልጉትን ስላገኙ በደስታ መደነስ ጀመሩ። ከዚያን ጊዜ ጀምሮ ቀበሮውና ቀጭኔዋ ጫካ ውስጥ ካሉ እንስሳዎች በሙሉ በጣም ጎበዝ ኬክ ሰሪዎች ሆኑ። That was a fun story. Now, let's explore some fun questions. Look at these letters on the screen. One of them appeared in our story. Can you find the right letter? Oops, that's not it. Try again. Look carefully at all the letters. Yes, that's right. Can you say it again? Amazing. Can you say all family members of this letter? That's perfect. Now, let's see if you remember our story. What was the story about? Not quite. Think back to the story. Who were the two friends that wanted to eat golden bananas? Yes, that's right. Can you say that again? Let's learn more words that start with this letter. You think of any more words that start with this letter? Great thinking. Now, let's practice writing the letter. Can you draw it in the air with your finger? Awesome. Write today's letter in the comment if you learned something new today. If you enjoyed the video, don't forget to like and subscribe to the channel. I'll see you in the next video.